ሰላም ሰላም የዩቲዩብ ቤተሰቦቻችን እንዴት ናችሁ? ሰላም ነው። ታታሪው የአባቱ ልጅ የሚለውን ዩቲዩብ ሰብስክራይብ እያደረጋችሁ አይደለም፣ አላደገም። ሰብስክራይብ፣ ላይክ፣ ሼር እያደረጋችሁ አበረታቱን እንጂ በሰላም ነው። እና እንዴት ናችሁ? ሁሉ አማን? ለማንኛውም ዛሬ ቡና እየጠጣን እንገኛለን። ያው ቡና ሲጠጣ አንዳንድ ወሬ አለ፣ እሱን እንጨዋወታለን። ሰላም ባያችሁ እንጂ ሰላም ቤተሰቦቻች ያላችሁ ማለት ነው። ቤተሰብ ደግሞ ሰብስክራይብ አድርጉና ታሪክ ቤተሰብ እንድንላችሁ ማለት ነው። እንዴት ናችሁ? ደህና ናችሁ? እኛ ደህና ነን። ታታሪ አባቱ ይባላል። ሰብስክራይብ አድርጉና ለምን ቪዲዮ እንሰራለን? ምን እንሰራለን? እናንተ ደስ ይላችሁ ነገር እናደርግላችሁ በእናንተ እና በዙ አጋጣሚ ምንድነው እሱ? ቆይ እስኪ ቡና ሲጠጣ አይሽ ቡና ለቡና ጣሙ የሚለካው በወሬ ነው፣ በአሜት ነው። እና አንዳንድ የሚታማ ነገር ካለ እያማን ሄዶ እንስራ ብዬ ነው። ቡና ላዚም ቡና ቀርቦ አሜት መጥፋት የለበት። ገባሽ? ቡና ቀርቦ አሜት ከሌለ ቡና አይሆንም። ከፈሻ ላዚም ግድ ነው። ጠንክረን ማማት አለብን። ስናማ ግን ያው ዩቲዩብ ላይ እየቀረጽን እንፖስታለን። እስኪ እንግዲህ ያው ለሀሚት ቅርብ ሴት ናችሁ። አንቺ ጀምሪና እኔ ሰለሰልሻለሁ። ላዚ መልመድ አለብሽ። ቡና ስታፈይ ፓኬጅ የሀሚት ፓኬጅ ማዘጋጀት አለብሽ። አጥሻል ለዛሬ እችን ሀሚት ዘርዘር እናደርጋት እያልሽ ሀሚት ከሌለ ቡናማ ቡና ይሆን። እንግዲህ ያው እንደሚታወቀው ቡና ሲጠጣ ሀሚት ያለ ነው አይደል? ቤተሰብ ስለዚህ እስኪ አንዳንድ ነገር እያማን ቁጭ እንበል። ልመጃ ይገርምሻል። የሆነ ሰው መቼም ታውቂዋለሽ፣ ምን አለ መሰለሽ እንትና እኮ ያለፈለት አለ ቁጭ ብለን ይዋራ አካል ያባባሉ በጨለማ ጅብ ይጋልባል አለ። በጨለማ ጅብ እየጋለበ ነው ሀብታም የሆነው እያሉ ግርም ብሎኝ እና አካል ያባባሉ ነው አሉ። ጅብ ይጋልባል በጨለማ ተወለሽ ፎቁም መኪናውን ብሩ ጋላ ብቄት ነው አሉ። ይገርምሻል። የሱ ደግሞ ሲገርምኝ ጋሼ ይመር ጋሼ ይመራሉ በጨለማ እሱ አመራይት እንደፋደር ተገኛሉ። በጨለማ ጋሼ ይመራ ላይ እንደፋደፋሉ። ያ ሁላ አህያና በቅሎ አህያና በቅሎ እንግዲህ አመር እንደፋደፍ ወደሉ ታውቂያለሽ። አህያ ላይ እንደ አህያ አመር ላይ እየተደፋደፈ ነው። ያ ሁላ በቅሎና አህያ የሚንጋገው ገርምሻ እሺ አመር ላይ እየተደፋደፈ በቅሎና አህዮቹ እና ሀብቱን ነው
ይገርምሻል። እሱ ብቻ ሀገሬው ሁላ ነገር ሰው ሁላ ማለት እንደው በቆጥርልሽ አያልቁም እኮ እና እንትናታ ይገርምሻል። ሊቀመንበሩ ታውቂያለሽ እንዴ? እኔ ቢሮ ሊቀመንበር አሁን አምራች መሬት የሚያርሰው በሊቀመንበሩ ጊዜ እኮ ነው ያን መሬት የያዘው። ይገርምሻል። የዛን ጊዜ ያንን አምራች መሬት ከታች እስከታች ጠብቅ ነበረ። መሬት ባያስቆጥ ተደራደር ሲል እሱ ያን አምራች መሬት ይዞ ቁጭ። አሁን ይኸው እንግዲህ ያ ሁላ መሬት የአምራች መሬት ነው፣ የሱ አይደለም። ጠባቂ ነበር እሱ። እና ምን ከያባው ለሻለሁ ይመራወል እኮ ነው ከተማ ጅብ እየጋለበ አሉሽ ወርድና ይጋለባው ጅብ። ከዛ ይኸውልሽ ከተማ ገብቶ መካዘንና መኪና ገዝቶ ይኸውልሽ ፎቁን ሰራ፣ መኪኖቹን ለቀቀው። ይገርምሻል። መቼም ያየሽ እንደሆነ እላለህ ነብይ አለ ቤቱ ለማንም እንዳፋው ይታለ ይሄ ሚስጥር አንቺ ነው አወራ። ይሄ ሚስጥር አንቺ ነው አወራ። ለማንም እንዳታወሪ አደራሽ። ማነሽ ይገርምሻል። የሆነ ጊዜ ቁጭ ብለን ሰው ሁላ በነቂስ ተሰብስቧል። መጣ ወብለን ያየሽ እንደሆነ የአንገቱ ድርድር የእጁ ማማር ይገርምሻል። የቅሬ ብር እዛ ላይ ያለችውን በስራ ዘመቻ እናስገነባለን ብለን እቺን መስኖ ወይ እናስገነባለን ብለን እንዲህ ያለ መጣ። ከዛ ያንገት በሩት የለህም ኩት መቼም ያንገት ድር ያየሽ እንደሆነ ተደርድሮ ቦርጩ ይገርምሻል መጣ። መቶ ብር እያዋጣን ነበር እቺን እንትን ለማለት ለማስገባት። እንደው ምን ትላለህ አሉ ሊቀመንበሩ። አይ ህዝቡ ሁላ ጫፍ ብሎ ተቀምጦ እኔ መራቆት መቶ ብር የምትጠይቁኝ እንዴት አለ ንቀት ነው ይላል አይላለም። ህዝቤ ምን ይላል እያነስናዳምጥልሽ ሙሉን አስገነባለሁ ብሎ ረፋ ያ ሁላ እየመረቀው አልኩሽ። አንድ ጊዜ ቁጭ ብለን ወይዋራን የውስጥ አዋቂ ነው ጓደኛው እንዴ መራቁት ሁላ ሀብት እንደው የዛን ጊዜ እኮ በሆነ እንደው እሱ ባላስገነባለን እያወራን የሱማ ነገር እኮ እንዲህ አይደለም ብሎ አልነገርም። እንዴት ነው ግራፍ እንለው በጨለማ ጅብ ይጋልባል ብሎ ነገር አዳወድ ያለኛን ቦይ ያስገነባል። አጀባን መቼም ያየሽ እንደሆነ መቼም በረካ ነው ጅብ አይደለም። ጅብኛ በምን አንበሳ ይጋልብ ዋናው ተገነባለን። እኛ መስዋዕትን ሽንኩርታችን እየረጣን ነው ልሻለው። እኔ እሱ አይደለም እሱ ጅብ ጋልቦ መኪና ጋለበ። ጅብ ላይ ጋልቦ ፎቅ ሰራ። ጅብ ጋልቦ መካዘን ከፈተ። እንዴ ጋልብሻል አንቺ የጋሽ ማር ነገር ጉዳጅ አጅፍ እንዴት ሰው እንደው ካልጠፋ አህያ አመረኝ ተከባሉ አህያ እንዴት ቤቱ አንጋጋ እንደው ታይሽ እሺ እንደዛ ነው አልኩሽ ነው። እና እንዴት ነሽ ታዲያ? ያለው አኔት ማድረግ እንደዚህ ነው ይሆናል። አሁን የጠየኩት ጠይቅ ለጥቂትና እንደዛና ነው ሰው የሚያውቅ ለምን ባህል ነው
አመል ነው፣ ምንም መብት የለውም። ጥሩ ነው። ሱስ ነው አሁን እንዴት በሌለበት ጥሩ ነገርም አንሳት ጥሩ ነገር ያደረገው ታችን በመጥቷል በሌለበት ታማው ለታው እንደዚህ አራምነቱ ማለት ነው። እንደዚህ ደግሞ በኖርማሊ ጉድ ባህል እንደምትለው ከሆነ ለምሳሌ እኛ እያወራን ነው ሌላ ሰው ያን ነገር እንደው ነገር ለሌላ ሰው ይሰጣል ያለ ለማንኛውም እንደዚህ እያልን አብረን እንቆያለን። ጥያቄ አለ ላንቺ። ራስሽን መጀመሪያ አስተዋውቂ። ራስሽን መጀመሪያ አስተዋውቂ ማለት ትችያለሽ። ሳዳ ትባያለሽ። ምንድን ነው ስራሽ? ስራዬ አሁን የፀጉር ባለሙያ ነኝ። ሜካፕ አርቲስት ነኝ። መስራት የምትፈልጉ ብትሮበት ካለው አገልግሎት እሰጣለሁ። ማንኛውንም አገልግሎት ማለት ነው። መማር ለምትፈልጉ ደግሞ እውቀት ለማካፈል ዝግጁ ነኝ። አስተምራለሁ። ኦኬ። ንስሬው በሳሩ ነው። ለማንኛውም ጅዳ ያላችሁ ንስሬው በሳሩ ፀጉር ትሰራለች። ሹሩባ ምናምን መስራት የምትፈልጉ ካላችሁ ማናገር ትችላላችሁ። እሺ ጀማል ለግዲሽ እኔ አሞታል መድኃኒት ያምሬት ካላገኘ ይሞታል። ይሄ መመለስ አለብሽ። ያምሬት ካላገኘ ይሞታል። ያምሬት ካላገኘ ይሞታል። ግን ከዳርሽ ይድናል ብትባይ ምን ታደርጊያለሽ? ኖርማል አፈልግም። ኦኬ እሺ እንደዛ አፈቀርሽ በአንድ ትኖራላችሁ? ማገባ ዋጋ ማገባ ሴጋ በአንድ ትኖራላችሁ? አንተ ዳን እንጂ አባሉ ነው ተፈምሮ አይ መርስ በአንድ ነው መኖር ቢባል ሁለታችሁ አንድ ክፍል ማለት አንድ ቤት አንተ አይ ይሄን እንኳን ማለት ሰው አንተ የሚጠበቀው አንተ ወዳጅ ነው። እንዴት አንቺ ከተራ የማሞታለው እኮ በአንድ መኖር አለባችሁ። በአንድ መኖር አለባችሁ ተባባችሁ። መጀመሪያ ሲጀመር እንደዚህ ከሆነ አጀማመሩ እኖራለሁ። በኋላ ግን ከዳንኩ በኋላ ከዳንኩ በኋላ እሺ ዞሮ ዞሮ አብረሽ ትኖሪያለሽ። ጎበዝ በጣም ወዲህ እሺ ጥያቄ ልሽ